leading chambers to success, global context and local practice የሚል የንግድ ምክር ቤቶችን ወደ ስኬት መምራት የዓለም አቀፍ እውነታና አገራዊ ልምዱ ምን ይመስላል የሚለውን እናያለን። የኔ ፕሬዘንቴሽን እነኚህ አውትላይኖች ያሉት መግቢያ አለው። የቻምበር ኢምፐተስ ወይ ደግሞ ኢቮሉሽን ኤንድ ትራጀክተሪ ኦፍ ዘ ቻምበር ሲስተም፣ ቻምበር ሲስተም ሞዴልስ፣ ቻምበር ሊደርሺፕ እና ፕሪንሲፕሎቹ ወይ ደግሞ መርሆቹ፣ ግሎባል ቤስት ፕራክቲስ ኦፍ ሴሌክትድ ቻምበር ስፔሻሊ የተወሰኑ ቻምበሮች ምን ላይ ሰርተው ሰክሰስፉል ሆኑ የሚለውን አሳያችኋለሁ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትን ኦቨርኦል ትራጀክተሪውን አሳያችኋለሁ። ከዛ ቤስት ፕራክቲሶችን አሳያችኋለሁ። ፋይናሊ ደግሞ ዌይስ ፎርወርድ እንዴት ወደፊት መሄድ መቻል አለብን የሚለውን አሳያችኋለሁ። ዴቨሎፕመንት ወይ ደግሞ እድገት አገራት ዛሬ ባላቸው የእድገት ስታተስ ሳይወሰኑ የሚመኙት ሊደርሱበት የሚፈልጉት ትልቁ ዴስቲኔሽን ወይ ደግሞ ቦታ ነው። በተለይ ደግሞ በማደግ ላይ ያሉ አገራት እንደኛ አገር ያሉ አገራት ሁልጊዜ ምኞታቸው፣ ህልማቸው፣ ትልማቸው እድገት በተለይ ደግሞ ኢኮኖሚክ ግሮዝ because sustained economic growth is the base for social development and economic development. And therefore እድገትን በዚህ ልናይ እንችላለን። እድገትን ስናይ ያለ ግሉ ዘርፍ ፓርቲሲፔሽን ወይ ደግሞ ኢንቮልቭመንት እድገትን ማለም ማሰብ አይቻልም። ስለዚህ የአንድ ሳንቲም ሁለት ገጽታዎች ናቸው ልንል እንችላለን። because we cannot think of development without engaging the private sector, and the private sector's contribution is really important to bring sustainable development regardless of whether we are in developing or developed nation. ይሄ ጻፊ በ2025 እንደሚያሳየው የፕራይቬት ሴክተር contribution in terms of GDP 70% of the world's GDP is contributed by the private sector. የግሉ ዘርፍ የዓለምን GDP 70% ኮንትሪቢዩት ያደርጋል። 85% of የስራ ዕድል ፈጠራ በፕራይቬት ሴክተር ኮንትሪቢዩት እንደሚደረግ እናያለን። of which SMEs, especially registered SMEs ጥቃቅንና አነስተኛ ተቋማት የምንላቸው እስከ 90% of the business engagement at the same time they are providing 50% of the employment at the global level, even micro and the small scale enterprise and even ስናይ በኤስሚስ in emerging economies በማደግ ላይ ያሉ ሀገራትን ስናይ ኮንትሪቢዩሽናቸው እስከ 40% ለጂዲፒ ኮንትሪቢዩት እንደሚያደርጉ እናያለን። and በዴቨሎፒንግ ኔሽን ጂዲፒ በፕራይቬት ሴክተር ኮንትሪቢዩት የሚደረገው ከ60 እስከ 70% በማደግ ላይ ያሉ አገራት ጂዲፒ በግሉ ዘርፍ ኮንትሪቢዩት ይደረጋል ይላል የሬሰንት ሊትሬቸርስ። ኦፍ ኮርስ የዓለም ባንክ ባጠናው ጥናት የኢትዮጵያ ፕራይቬት ሴክተር 50% ለጂዲፒ ኮንትሪቢዩት ያደርጋል ብሎ በ2023-24 ሪፖርት አውጥቷል። ቅርብ ጊዜ የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ደግሞ ተሻሽሎ 20% of the GDP is being contributed by the private sector. ስለዚህ አሁን የፕራይቬት ሴክተሩ መሻሻል እያሳየ ነው because of መንግስት በሰጠው ልዩ ትኩረት በተለይ ደግሞ due to the homegrown economic reform that we are following past የልማታዊ መንግስት የኢኮኖሚክ እና የፖለቲካ አይዲዮሎጂያችን ፕራይቬት ሴክተሩን ወደ ኋላ የገፋ የመንግስትን ደግሞ ወደፊት ያመጣ ነበረ። ሪፎርም ወሱን ቀይሮታል ማለት ነው። ስለዚህ አሁን ፕራይቬት ሴክተሩ ፊት ለፊት የመምጣት ጉዞ ጀምሯል ማለት ነው 20%ን ስናይ። ሶ በአጠቃላይ ይሄን ስናይ
የፕራይቬት ሴክተር እና የኢኮኖሚክ ዴቨሎፕመንት አት ዘ ሆል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውን እናያለን። የፕራይቬት ሴክተር ለኢኮኖሚክ ዴቨሎፕመንት ስናይ ጠንካራ የፕራይቬት ሴክተር እንዲኖር ደግሞ ጠንካራ የንግድና ዘርፍ ማህበራት ምክር ቤቶች አስፈላጊ ነው። because we cannot think of having strong private sector without having strong chamber system in any nation, whether we are in a developed nation or developing nation. so ቻምበሮች ለዛ ትልቁን ሚና ይጫወታሉ። ምን በማድረግ they are the base for advocating business and investment system in a nation and የአስቻይ የቢዝነስ አካባቢ እንዲፈጠር and fostering collaboration among the business themselves and dispute resolution እና capacity building በተለይ ደግሞ የፕራይቬት ሴክተሩ የአቅም ግንባታ ስራ በመስራት ቻምበሮች ትልቁን ሚና ይጫወታሉ። ይህን ካልኩኝ ቻምበሮች ከየት ወዴት አደጉ፣ አሁንስ እይታቸው ምን ላይ ነው የሚለውን እናያለን። ከመጀመሪያ ቻምበር ምንድን ነው ብለን ስንል there are associations of the private sector who are organized together so as to maintain the interests of their members. የአባሎቻቸውን ኢንተረስት ሳቲስፋይ ለማድረግ ፕሮቴክት ለማድረግ መንግስትን ሎቢ በማድረግ የንግድና ኢንቨስትመንት በሀገር ውስጥ እንዲስፋፋ በማድረግ የሚሰሩ ተቋማት ናቸው ብለን ዲፋይን ልናደርግ እንችላለን። ውልደታቸውና ትራጀክተሪያቸውን ስናይ በእነኚህ በአራት አምስት ክፍለ ዘመናት ከፋፍለን ማየት እንችላለን። የመጀመሪያው 16ኛው ክፍለ ዘመንን ስናይ ቻምበር በተለይ ደግሞ በ1599 በፈረንሳይ ማርሴል ከተማ እንደተመሰረተ እናያለን። በዛ ጊዜ ነጋዴዎች የሜምበሮቻቸውን ኢንተረስት ለማስጠበቅ and አስታይ የቢዝነስ ኮንዲሽን እንዲኖር and piracy እና ሌሎችን ለመከላከል ኦርጋናይዝ እንዳደረጉ ሊትሬቸሮች ያሳያሉ። በ17ኛው 18ኛው ክፍለ ዘመን ወደ ሌላ የአውሮፓ ከተሞች ኤክስፓንድድ እንዳደረጉ ሊትሬቸሮች ያሳያሉ። በተለይ ደግሞ እነ ቤልጂየም፣ ስኮትላንድ በ1669 እና 1783 የቻምበር ሲስተም እንደስፋፋ እናያለን። ያኔ ትልቁ ትኩረታቸው ፕራይቬት ሴክተር ኮንትሪቢዩት አድርገው ትሬድ ፋሲሊቴት እንዲሆን በነጋዴዎች መካከል ያለው ዲስፒዩት እንዲፈታ፣ በተለይ ደግሞ መንግስት እነኚህን ኢንፍራስትራክቸሮች በተለይ ደግሞ ወደብን፣ መንገድን ለግሉ ዘርፍ እንዲያስተካክል ሎቢ የሚያደርጉበት ስርዓት ነበር። ከዛ በሶስተኛው የእድገት ዘመናቸው 19ኛው ክፍለ ዘመን በተለይ ወደ ሌሎች ዓለማት ኤክስፓንድ የተደረጉበት ጊዜ ነበረ። በተለይ ደግሞ የኢንዱስትሪ አብዮትን ተከትሎ የቻምበሮች ሚና ትልቅ እንደነበረ እናያለን። በተለይ ኢንዱስትሪያሊስቶችን አድቮኬት ከማድረግ ኢንተርፕረነርሺፕን ኢንከሬጅ በማድረግ ህጎችና ደንቦች ፕሮ ፕራይቬት ሴክተር እንዲሻሻሉ በማድረግ ፖርት ኤክስፓንሽን ፌር ትሬድ ፕራክቲስ እንዲኖር ቻምበሮች የራሳቸው ሚና ሲወጡ እንደነበረ እናያለን። 20ኛው ክፍለ ዘመን በተለይ ደግሞ ከሁለተኛው የዓለም ጦርነት በኋላ የዓለም የንግድ ስርዓት ተዳክሞ እንደነበረ እናያለን። Distractions were there and the role of the private sector was to recover the trade and investment systems that was actually weakened due to the World War, and therefore chambers actually contributed their labor base toward this economic recovery. so በዛ ጊዜ የቻምበሮች ሚና ትልቅ እንደነበረ እናያለን። ያለንበት ሴንቸሪ 21ኛው ክፍለ ዘመን ደግሞ ቻምበሮች ከትራዲሽናል የቢዝነስ ኢንቨስትመንት ፕሮሞሽን ውጪ ወጥተው ስኮፓቸውን በጣም አሰፍተው ብዙ ትላልቅ ስራዎች እየሰሩ እንዳሉ እናያለን። በተለይ ደግሞ ቅድም ክቡር ሚኒስቴሩ ሲናገሩት እንደነበረው የቴክኖሎጂ ኢኖቬሽን፣ ዲጂታል ማርኬቲንግ፣ ሳይበር ሴኩሪቲ፣ access to global markets especially for SMEs and corporate social responsibility, ethical labor and business practice እነኚህ just የንግድ ምክር ቤቶች ከትራዲሽናል የትሬድ ኢንቨስትመንት ፕሮሞሽን በተጨማሪ ስኮፓቸውን በጣም ሰፋ አድርጎ የሚንቀሳቀሱበት እኛም በዛ አግባብ በኋላ እየሰራን ያለነውን አሳያቸዋለሁ ማለት ነው። therefore ይሄ ነው የቻምበር ሲስተም
ሶ እንደ ኢትዮጵያ አሁን ልናስብ የሚገባን ትራዲሽናሊ የንግድና ኢንቨስትመንት፣ የካፓሲቲ ቢልዲንግ፣ የአድቮኬሲ እነኚህ ቻምበሮች ከመጀመሪያው በ17ኛው 18ኛው ክፍለ ዘመን ሲሰሩ የነበሩትን ብቻ ይዘን መሄድ እንደማይገባን እና ጀስት አውት ኦፍ ዘ ቦክስ ወጥተን ብዙ ማየት እንደሚገባን እናያለን ማለት ነው። ሶ በዓለም ውስጥ 3 የቻምበር ሲስተም ሞዴሎች አሉ እና ሀገራት እነኝን የቻምበር ሲስተም ሞዴሎችን ይከተላሉ። የኮንቲኔንታል ሞዴል፣ የፕራይቬት ወይ ደግሞ አንግሎ ሳክሶን ሞዴል ኤንድ ሃይብሪድ ሞዴል ይከተላሉ። የመጀመሪያው የኮንቲኔንታል ሞዴል የንግድ ምክር ቤቶች አባሎቻቸው በግዳጅ አባል ሆነው ፕራይቬት ሴክተርስ በፐብሊክ ሎው የሚቋቋሙበት ኤንድ ፎርማል ለመንግስት ደግሞ አድቫይዘሪ ሮል የሚጫወቱበት ስርዓትን እናያለን እና መንግስት እንዳንድ የኦፊስ ወይ ደግሞ ኢንስቲትዩሽንስ ፈንድ ወይ ደግሞ በጀት የሚመድብበት የሚከተሉ ሀገራት አሉ። በተለይ እነ ጀርመኒ፣ ስፔን፣ ኢታሊ፣ አውስትራሊያ፣ ጃፓን፣ ኢንዶኔዥያ ይሄን ይከተላሉ። እነኚህ ጀስት መንግስት በጀት ይሰጣቸዋል። ሜምበርሺፕ በጣም አስገዳጅ ስለሆነ ለፈንዲንግ ወይ ደግሞ ለሪሶርስ ኮንስትሬንት አይኖራቸውም ማለት ነው። ሁለተኛው የቻምበር ሲስተም ሞዴል የአንግሎ ሳክሶን ወይ ደግሞ ፕራይቬት ሞዴል የሚከተለው ሀገራት ሜምበርሺፕ ቮለንተሪ ወይ ደግሞ በፈቃደኝነት ላይ የተመሰረተ ሜምበርሺፕ ያላቸው በፕራይቬት ሴክተር በፕራይቬት ሎው የሚቋቋሙበትና ቻምበሮች ፎርማል አድቫይዘሪ ሮል የማይጫወቱበት እና መንግስትም በጀት የማይበጀትበት እነ ዩኬ፣ ዩኤስኤ፣ ሲንጋፖር፣ ካናዳ፣ ኢትዮጵያ እና በብዛት የአፍሪካ ሀገራት ይህንን ይከተላል። ቅርብ ጊዜ ናይጄሪያ ላይ በነበረን የልምድ ልውውጥ ቢኮዝ ኦፍ በተለይ ደግሞ ሪሶርስ ሞቢላይዝ ከማድረግ አኳያ ችግር ስለገጠማቸው ወደ ሃይብሪድ ወይ ደግሞ ወደ ኮንቲኔንታል ሞዴል ሺፍት እያደረግን እንገኛለን ብለው ነው። ሶስተኛው የሚክስድ ሞዴል የሚከተሉ ሀገራት ናቸው። እነኚህ ደግሞ የተወሰኑ የቢዝነስ አይነቶችን አስገድደው የንግድ ምክር ቤቶች አባል የሚሆኑበት፣ የተወሰኑት ደግሞ በካፒታል መጠናቸው ሊሆን ይችላል፣ በቢዝነስ ኔቸራቸው ሊሆን ይችላል። ስለዚህ አስገዳጅም በፍላጎት ወይ ደግሞ ፈቃደኝነት ላይ የተመሰረተም የአባልነት ሲስተምን የሚከተሉ ሀገራት ናቸው ማለት ነው። ዜርፎር አሁን እንደ ኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት አዲስ ፕሮክላሜሽንን እያሰብን እንገኛለን። ከዚህኛው ወደ አትሊስት አንደኛው የምንሄድ ከሆነ በጣም ጥሩ ነው፣ ኮንቲኔንታል ሞዴል። አትሊስት ግን የሚክስድ ሞዴል ሃይብሪድ ሞዴል ሲስተም መከተላችን አስፈላጊ ነው። በተለይ አንዱ ትልቁ ቻሌንጃችን ፕራይቬት ሴክተርስ የቻምበሮች ሜምበርሺፕ ቮለንተሪ ከሆነና አት ዘ ሴም ታይም ሌሎች የክልል ቻምበሮች ወይ ደግሞ ሴክተራል አሶሲዬሽንስ ለዋናው አምብሬላ ቻምበር ፈቃደኝነት ላይ የተመሰረተ ከሆነ ጀስት የገቢን ከማሰባሰብ አኳያ ሚኒመም የሜምበርሺፕ ፊ ከማግኘት አኳያ የራስ ምታት ስለሚሆንባቸው ሺፍት የሞዴል ሺፍት ሊያስፈልገን እንደሚችል ሁሉ ይሄ ጥናት ያሳየናል ማለት ነው። ሶ ቻምበሮች እነኚህ ከሆኑ ቅድም እንዳልነው ቻምበር ለፕራይቬት ሴክተር ኮንትሪቢዩት የሚያደርግ ከሆነና ፕራይቬት ሴክተር ባክ ለኢኮኖሚክ ዴቨሎፕመንት ቁልፍ ከሆነ ቻምበሮች ኢንስቲትዩሽንስ መሪያቸውን ይመስላሉና ቻምበርን መምራት ያውም ደግሞ ወደ ስኬት መምራት። ሶ እንዴት ወደ ስኬት እንምራው? ሶ ትልቁ እንትናችን ድልድይ ነን እንላለን ብዙ ጊዜ በመንግስትና በፕራይቬት ሴክተር። ሶ እውነተኛ ድልድይ የምንሆነው እንዴት ብንመራው ነው የሚለውን እናያለን። እንግዲህ በሊደርሺፕ በጣም ብዙ መጽሐፎች ተጽፈዋል። በጣም ብዙ ዲፊኒሽኖች አሉ። በኔ አሰስመንት እንኳን ከ850 በላይ ዲፊኒሽኖች አሉ በሊደርሺፕ እና ሊደር። ከ80 ሺህ በላይ መጽሐፎች ተጽፈዋል በሊደርሺፕ እና እነኚህን ዲፊኒሽኖች ማየት አስፈላጊ አይደለም። ነገር ግን አንድ የሊደር እና ሊደርሺፕ ዲፊኒሽን የጆን ማክስዌል የሊደርሺፕ ጉሩ የሚባል ሰው መሪ ማለት ብሎ እነኚህን 3 ነገሮችን ያስቀምጣቸዋል። who knows the way, who goes the way and who shows the way ይላል። መሪ የሚሄድበትን መንገድ የሚያውቅ ያወቀውን መንገድ የሚሄድና የሄደውን ደግሞ የሚያሳይ ብሎ ያስቀምጣል። and therefore effective leadership is very important to achieve the very objective of the chamber system for which they are initially established.
ሶ ይህንን ካልኩኝ ለምንድን ነው ቻምበሮች ኢፌክቲቭሊ መመራት ያለባቸው? ዋት አር ዘ ራሽናሊቲስ? ለምን ቻምበርን መምራት ይሄን ያክል አስፈላጊና አሳሳቢ ሆነ ብለን ስናይ የመጀመሪያው ኢኮኖሚክ ግሮዝ ነው። ቅድም እንዳልነው ፕራይቬት ሴክተር ለኢኮኖሚክ ግሮዝ ኮንትሪቢዩት የሚያደርግ ከሆነ better economic development will be achieved if and only if chambers are led in a way that they are supposed to be led. መመራት በሚገባቸው የሚመሩ ከሆነ ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንት ማምጣት ይቻላል። ሁለተኛው አድቮኬሲ ነው። ቤተር አድቮኬት አድርገው የፕራይቬት ሴክተሩን ኢንተረስት ኦኬ መንቴን የሚያረጉት አድቮኬት የሚያረጉት ጥሩ መሪዎች ሲኖሯቸው። and therefore chamber leadership is very important to make chambers effective and business grow in a way that they are supposed to be. ሶስተኛ community building. in a sense የቻምበር ሊደርሺፕ ስትሮንግ የሆነ የቻምበር ሊደርሺፕ ሴንስ ኦፍ ኮሚዩኒቲ እንዲፈጠር፣ ኮላቦሬሽን በቢዝነሶች መካከል እንዲኖር፣ ስትሮንገር ሪሌሽን እንደዚህ አይነት ጋዘሪንጎች እንዲኖሩና አሁን የጀመርናት የኤክስፒሪየንስ ሼሪንግ ፕላትፎርም እንዲቀጥልና በአገር አቀፍ ደረጃ በዓለም አቀፍ ደረጃ እንዲቀጥሉ የምናደርግበት ስርዓት ጥሩ መሪ ሲኖር ነው። ሶስተኛው የሪሶርስ ሞቢላይዜሽን ኢሹ ነው። ቻምበሮች ጥሩ መሪ ሲኖራቸው ጥሩ ሪሶርስ ይኖራቸዋል። ቢካውዝ መንግስትን በማሳመን ሌሎችን ዴቨሎፕመንት ፓርትነሮችን በማሳመን ፈንድ ማምጣት ይችላሉ። ቮለንተሮች ኮንትሪቢዩት እንዲያደርጉ ያደርጋሉ። ኤንድ ስፖንሰሮች በደንብ እንዲገኙ ያደርጋሉ። አምስተኛው ስትራቴጂክ ቪዥን እንዲኖራቸው ያደርጋቸዋል። ጥሩ መሪ ጥሩ ራዕይ ያለው ጥሩ ላይ መኖር ብቻ ሳይሆን ደግሞ ያን ራዕይ የሚያሳካበትን ስትራቴጂ ቀይሶ ራዕዩን የሚያገኝ ራዕዩን የሚኖር ቻምበር እንዲኖር ጥሩ መሪ ያስፈልገዋል። ስድስተኛው ፖዚቲቭ ኢንቫይሮንመንት እንዲፈጠር ዊዝን ዘ ቻምበር ሲስተም ሰራተኞች እንዲቆዩ ቻምበር የተቋቋመበትን ዓላማ እንዲወጣ ሊያደርግ የሚችለው ጥሩ መሪ ሲኖር ነውና ቻምበር ሊደርሺፕ ኢዝ ቬሪ ኢምፖርታንት። የመጨረሻው ውሳኔ ሰጪነትን ያቀላጥፋል። ውሳኔ ሰጪነትን ያቀላጥፋል። ቻምበር ሊደርሺፕ ውሳኔ መስጠትን ብቻ ሳይሆን ዳታን አሰባስቦ ያንን አንሰላስሎ አናላይዝ አድርጎ ትክክለኛ ውሳኔን በትክክለኛ ጊዜ የሚወስን መሪ ያስፈልገዋልና እነኚህ ሰባት ራሽናሊቲስ አር ዘ ሜጀር ሪዝን ፎር ቻምበርስ ሲስተም ሊደርሺፕ። ዜርፎር ያ ከሆነ የትኛውን መርህ እንከተል? ፕሪንሲፕሎች አሉት። ወደ 14 ፕሪንሲፕሎችን ያስቀምጣሉ ሊትሬቸሮች። እነኚህ 14 ፕሪንሲፕልስ አር ዘ ፕሪንሲፕልስ ኦፍ ኢፌክቲቭ ቻምበር ሊደርሺፕ። የመጀመሪያው ሜምበር ፎከስ ነው። ቻምበሮች ሜምበሮቻቸውን ፎከስ ማድረግ መቻል አለባቸው። የእነሱን ኢንተረስት ማወቅ መቻል አለባቸው። ኢንተረስቶቻቸውን ካወቁ በኋላ ከመንግስት ጋር ሎቢ አድርገው ፖዚቲቭ የቢዝነስ ኢንቫይሮንመንት እንዲኖር ማድረግ መቻል አለባቸው። አድቮኬሲ ነው ሁለተኛው ኢን አ ዌይ ቅድም ባልኩት በአንደኛው። ሶስተኛው ኢንቴግሪቲ ኤንድ ኢቲክስ፣ በተለይ ደግሞ ትረስት ኤንድ ሪስፔክት ሃዝ ቱ ቢ ዜር ፍሮም ዜር ሜምበርስ ፍሮም ዘ ገቨርንመንት ኤንድ ፍሮም ዘ አዘር ስቴክሆልደርስ ትረስት እና ሪስፔክት ሊኖራቸው ይገባል። አራተኛው ኢፌክቲቭ ኮሚኒኬሽን፣ ቻምበሮች ኮሚኒኬተር መሆን መቻል አለባቸው። ስራዎቻቸውን ኮሚኒኬት የሚያደርጉ መንግስት ስራዎቻቸውን የሚያውቅ፣ ሜምበሮች ስራዎቻቸውን የሚያውቁ፣ ሌሎች ስቴክሆልደሮች ስራዎቻቸውን የሚያውቁ መሆን መቻል አለባቸው። አምስተኛው ኮላቦሬሽን፣ ቻምበሮች ከመንግስት ጋር ከአዘር ስቴክሆልደርስ ጋር ከቻምበር ጋር እና ዴቨሎፕመንት ፓርትነሮች ጋር ኮላቦሬሽን ሊኖራቸው ይገባል የሚል ፕሪንሲፕል ነው። የአባላት ኢንጌጅመንት እንደዛው በጣም አስፈላጊ ነው። ስድስተኛው አባላት ኢንጌጅድ መሆን መቻል አለባቸው። ሚቲንግ፣ ዲያሎግ፣ ትሬኒንግ፣ ኢንተርናሽናል ኤክስፖዠርስ እነኚህ ላይ አባላት መሳተፍ መቻል አለባቸው። ኢኮኖሚክ ዴቨሎፕመንት ኢዝ ዘ ሰቨንት ፕሪንሲፕል። ኢኖቬሽን፣ ቅድም ቻምበርስ ኒድ ቱ ሲ ቲንግስ አውት ኦፍ ዘ ቦክስ። ትራዲሽናሊ ቻምበሮች
ሲሰጡ የነበረው ሶስቱ ፒላር የምንላቸው ላይ ፎከስ ማድረግ መቻል የለባቸውም። rather they need to see out of the box and በተለይ ከኢኖቬሽን ቴክኖሎጂ ጋር በጣም መታወቅ መቻል አለባቸው። ዘጠነኛው the principle of adaptability and ዓለማችን በጣም በማይታመን ፍጥነት እየተቀየረ ነው። ቻምበሮች ከዛ ጋር መቀየር መቻል አለባቸው። and continuous learning ቦርዶቻቸው፣ ሜምበሮቻቸው፣ ሰራተኞቻቸው በየጊዜው ራሳቸውን አዳፕት ማድረግ። next and holism ሌላኛው ፕሪንሲፕል ነው። just big picture ማየት and stakeholder focus ማድረግ። diversity is another principle ቦርዶች ዳይቨርሲፋይድ መሆን መቻል አለባቸው። ማኔጅመንት ዳይቨርሲፋይድ መሆን መቻል አለበት። ሰራተኛው ዳይቨርሲፋይድ መሆን አለበት። and the principle of spontaneity just ቶሎ ሪሶርስን and ኃይልን ጉልበትን አሰባስቦ right decision at the right time መስጠት and finally positive use of adversity and ደካማ ጎኖችን ወደ ጠንካራ ጎኖች ትሪቶችን ወደ ኦፖርቹኒቲ የመቀየር ability ነው። and ይሄንን ለማድረግ የትኛውን የሊደርሺፕ ፕሪንሲፕል መከተል አለባቸው ብለን ስናይ ቻምበሮች የ360 ዲግሪ ኮንሰፕት ኦፍ ሊደርሺፕ መከተል መቻል አለባቸው። የመጀመሪያው ያንዳንዱ ሰው የቻምበሩ መሪ እንደሆነ ፊል ማድረግ መቻል አለበት። የኛ ፕሬዝዳንት ቦርዶቻቸውን ብዙ ጊዜ የሚያሏቸውና ሞቲቬት የሚያደርጉበት አንድ አባባል አላቸው። ክቡራቶ ሰብስብ ሁላችሁም ፕሬዝዳንቶች ናችሁ ይላቸዋል። ሰው ያ ማለት ሰልፍ ሊደርሺፕ እኔ ራሴን ካልተከተልኩኝ ሌላኛው ሊከተለኝ አይችልም። ሰው ሰልፍ ሊደርሺፕ፣ ቨርቲካል ሊደርሺፕ and horizontal leadership መሪን መምራት። ስለዚህ 360 ዲግሪ ብዙ ጊዜ ቺኛዋ ሊዲንግ ዳውን የምንለው just መሪ ስንባል ወንበር ላይ ያለው ምናልባት ደብዳቤ የደረሰው የተሾመ ያንን ሰው ነው የምናየውና 270ውን ትተን 90 ዲግሪያን ብቻ ነው የምናየውና ቻምበሮች ኢፌክቲቭ ለመሆን የ360 ዲግሪ ኮንሰፕት ኦፍ ሊደርሺፕ is very important and የተወሰኑ ቻምበሮች ምን ላይ ሰርቶ ኢፌክቲቭ ሆኑ። በተለይ ደግሞ የሲንጋፖር ቢዝነስ ፌዴሬሽን፣ ዩኤስ ቻምበር ኦፍ ኮመርስ፣ እነ ዱባይ ቻምበር፣ ሆንግ ኮንግ፣ ጀርመን፣ አሌክሳንድሪያ በኢጅፕት በተለይ በ2023-24 አንዱ ቻምበር ቤስ ቻምበር ተብሎ በዓለም አቀፍ የተሸለመ እነ ዱባይ። ሰው የሲንጋፖርን ስናይ በተለይ በቢዝነስ ማች ሜኪንግ ላይ ኔትወርኪንግ አድቮኬሲ ላይ በጣም ትኩረት አድርጎ ስለሚሰሩ የተዋጣላቸው ቻምበሮች እንደሆኑ ሊትሬቸሮች ያሳያሉ። የአሜሪካ በተለይ ቢዝነስ ኤጁኬሽን ፕራይቬት ሴክተሩን ካፓሲቲ ቢልድ በማድረግ የኤቪደንስ ቤዝድ አድቮኬሲን በመስራት እንደንዱ ዱባይ ቻምበር ቴክኖሎጂ ላይ ፎከስ በማድረግ የነ ሆንግ ኮንግ ደግሞ ኢንተርናሽናል ትሬድ ላይ ፎከስ በማድረግ የነ ጀርመን ቻምበር ኦፍ ኮመርስ ኢንዱስትሪ በተለይ ሜምበር ካፓሲቲ ቢልዲንግ ስኪል ፕሮዳክቲቪቲን በመጨመር እና አሌክሳንድሪያ ቻምበር ኦፍ ኮመርስ 2023 ላይ የዓለም ቤስ ቻምበር ተብሎ 1-4 የተሸለሙት በተለይ ኢኖቬቲቭ የሆኑ ፕሮጀክቶችን ትሬድ ኢንቨስትመንትን ፕሮሞት በማድረግ ናይጄሪያ ቻምበር ኦፍ ኮመርስ በአፍሪካ ውስጥ ትልቁ ቻምበር ኦፍ ኮመርስ የምንለው አድቮኬሲ ኔትወርኪንግ ካፓሲቲ ቢልዲንግ እና ለንደን ቻምበር ኦፍ ኮመርስ በተለይ ኮንሰልተንሲ ላይ ኤንድ ኢቨንትስ በጣም ሃንት በማድረግ የኢንዲያን ቻምበር ኦፍ ኮመርስ ትሬንድ ኤንድ ኢንቨስትመንት ፕሮሞሽን አድቮኬሲ ኤንድ ሜምበሮቻቸውን ኢንተረስት በደንብ ሳቲስፋይ በማድረግ ይታወቃሉ። ይሄን ካልኩኝ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ምን አይነት ቤስት ፕራክቲሶች አሉት ብለን ስናይ በአጠቃላይ የኢትዮጵያ ንግድ ምክር ቤትን ውልደትና ጀስት ትራጀክተሪውን ስናይ እንደ ኮንሰፕት የተነሳው በ1943 አካባቢ ነው። ኮንሰፕቱ የጀመረው ከዛ በኋላ በያኔ በደንብ 90 ኖቲስ 90 በሚባለው የህግ ወይ ደግሞ ፕሮክላሜሽን እንደተመሰረተ at the same time የአዲስ አበባ ቻምበር ኦፍ ኮመርስ was introduced። ከዛ በኋላ በ1971 እና አስመራ፣ ጅማ፣ ጎንደር፣ ድሬዳዋ፣ አዳማ and then 1974 የመንግስት ለውጥን ተከትሎ
በፕሮክላሜሽን 148 እንደገና ሜምበርሺፕን ማንዳተሪ አድርጎ ሪኮንስቲቲዩትድ የሆነ በ2003 ደግሞ የኢትዮጵያ ንግድ ምክር ቤት የሆነውን የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ተብሎ አሁን በምንተዳደርበት ፕሮክላሜሽን 341 እንደገና ሜምበርሺፕን ቮለንተሪ አድርጎ የመጣበትን እናያለን። አሁን ፕሮክላሜሽናችን አንደርዌይ። ስለዚህ 2025 እንደገና ወዴት እንሄዳለን የሚለው የምናይ ይሆናል ማለት ነው። ይህንን ካልኩኝ የኢትዮጵያ ንግድ ምክር ቤቶች እስከ ዛሬ በጣም ብዙ ቦርዶችና ፕሬዝዳንቶች ሲፈራረቁበት የመጣና በተለይ ጁላይ 18 2024 አዲስ ቦርድን አዲስ ፕሬዝዳንትን መርጦ የተከበሩ አቶ ሰብስብ አባፍራን ፕሬዝዳንት አድርገው ዶክተር አይናለም አባይነህ ምክትል ፕሬዝዳንት እና 11 ቦርዶች ሪፎርም ያደረገበት ነው። ሪፎርሙ አስፈላጊነቱ ላይ ብዙም አላወራም። ከሪፎርሙ በኋላ የሰራነው አንዱ ትልቁ ቤስት ኤክስፒሪየንስ የ5 ዓመት ስትራቴጂክ ፕላንን ሴት አደረግ and our vision is to see private sector led economy at least በሁለት የስትራቴጂክ ዘመን ውስጥ በግል የሚመራ ኢኮኖሚን እናያለን። ያ ማለት የፕራይቬት ሴክተሩ ኮንትሪቢዩሽን 50% at least በላይ መሆን መቻል አለበት የሚል ራዕይ ነው ይዘን ያለ ነው። ያ ብቻ ሳይሆን ትንሽ ሰዎች የዶሚኔት የሚያደርጉበት ብቻም ሳይሆን ደግሞ ኢንክሉሲቭ የሆነ ቢዝነስ ፕራክቲስ እንዲኖር እንሰራለን። ያን ነው ትልቁ እይታችን። and our mission to represent, support, advocate ማድረግ ስለሆነ and these are our core values በ5 ዓመት የስትራቴጂክ እቅዳችን እነኚህን ኮር ቫሊዩስ ይዘን እንገኛለን። ሪፎርማችን 4 ቤዚክ ኤሪያዎችን ያካተተ ነው። የመጀመሪያው ሊደርሺፕ ሪፎርም ነው። ቦርድ አዲስ ማኔጅመንት ያመጣንበት and አዲስ ስትራቴጂክ ሪፎርም ብለን ደግሞ የ5 ዓመት ስትራቴጂክ ሪፎርም የቦርድ 11 ነጥብ ያለው የቦርድ ሪፎርም ስትራቴጂን ይዘን ያለ ነው። ሶስተኛው ስትራክቸራል ሪፎርም which is አዲስ ስትራክቸር በተለይ ደግሞ ኢንቨስትመንትን ትሬድን and capacity building መሰረት አድርገው ያንን የሚያስችል ስትራክቸር and finally system reform. So we changed our system into the holism perspective of system reform and እነኚህን 4 ሪፎርሞች ይዘን እንገኛለን ማለት ነው። So እነኚህ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት አባላት ናቸው and diversity is very important በኋላ መጣበታለሁ። ዛሬ ኢትዮጵያን ማየት የፈለገ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትን መጎብኘት መቻል አለበት። ቦርዱን ማየት መቻል አለበት። ከሁሉም ቦርድ የተወጣጣ ከሰሜን፣ ከደቡብ፣ ከምዕራብ፣ ከማዕከላዊ ኢትዮጵያ ያሉበት የቦርድ ከአፋር፣ ከደቡብ ምዕራብ፣ ከኦሮሚያ፣ ከቤኒሻንጉል ጉሙዝ፣ ከአማራ፣ ከአዲስ አበባ፣ ከደቡብ ኢትዮጵያ እንደዚህ ያሉበት ስለሆነ ዳይቨርሲፋይድ የሆነ ቦርድ ነው ያለው ማለት ነው። ሶ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ቤስት ፕራክቲሶቹ አንዱ ኢንክሉሲቭ እና ኮሄረንት የሆነ ቦርድ መኖሩ አንዱ ቤስት ፕራክቲስ ብለን የምናየው ነው። ሁለተኛው ፕሮፌሽናሊዝም ኦፍ ቦርድ ኤንድ ኮሚትመንት ኦፍ ቦርዶች የኛ ቦርድ ከዲግሪ እስከ ፒኤችዲ ያሉበት ስለሆነ ፕሮፌሽናሊ የሚመራ ተቋም ሆኗል አሁን የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት and committed የሆነውን ቦርድ እንደዚሁ ያለበት ቦርድ መሆኑን እናያለን። ሶስተኛው የቦርዶች ሼርድ ሪስፖንሲቢሊቲ የኛ ቦርድ የቋሚ ኮሚቴ ሲስተም አለው ልክ እንደ ኢትዮጵያ ፓርላማ ሲስተም። ሶስት የቋሚ ኮሚቴዎችን በመመስረት በተለይ አድሚኒስትሬቲቭ ስታንዲንግ ኮሚቴ፣ ገቨርንመንት ኤንድ ነን ገቨርንመንታል አፌርስ ስታንዲንግ ኮሚቴ፣ የሜምበርስ ስታንዲንግ ኮሚቴ እነኚህን አድርጎ እነኚህ ስታንዲንግ ኮሚቴዎች በየጊዜ ስራዎቻችን እየሰሩ ሪፖርት የሚያደርጉበትና የሚገመገሙበት ስርዓት አበጅቶ እየሄደ ይገኛል ማለት ነው። ሶስተኛ የቦርድ ስትራቴጂክ ቲንከር ነው ቲንኪንግ። የኛ ቦርድ ኢዝ ናት ፋየር ፋይቲንግ ቦርድ በየጊዜው ጀስት እሳት ሲመጣ ብቻ የሚያጠፋት የሚሯሯጥ አይነት ቦርድ ሳይሆን ስትራቴጂካሊ ቲንክ አድርጎ ቅድም እንዳልኩኝ ጀስት 11 ነጥብ ያለው የቦርድ ሪፎርም ስትራቴጂ ሴት አድርጎ የ5 ዓመት ስትራቴጂ ፕላን ሴት አድርጎ አዲስ ኦርጋናይዜሽናል ስትራክቸር ሴት አድርጎና በዛ ኦርጋናይዜሽናል ስትራክቸር ሰራተኞችን ስራና ሰራተኛን አገናኝተው
አብሮ እየሰራ ያለ ቦርድ መኖሩ ሌላኛው የኛ ቤስት ፕራክቲስ። ሶስተኛው ወደዚህ ንግድ ምክር ቤት ስንመጣ የንግድ ምክር ቤቱ ስም ያን ያክል ፖዚቲቭ አልነበረም። ያንን አሁን የመመለስ ስራ እየሰራ ነው የምንገኘው። ፖዚቲቭ ሪሌሽን ቢትዊን ቦርድ ኤንድ ማኔጅመንት ፈጥረናል ማለት ነው። ኤንድ ማኔጅመንቱና ቦርዱ ጀስት ቦርዱ ለማኔጅመንቱ ፍሪደም የሚሰጥ ነገር ግን በየጊዜው እየገመገመ የሚሄድ ቦርድ ኤንድ ኢንዲፔንደንስም እንደዛው ጀስት አስሮ ማኔጅመንቱን የሚያስቀምጥ ቦርድ ያለመሆኑ እና ሌሎችም በክልልም በከተማም ያላችሁ ቦርዶች ያንን እንደ ቤስት ፕራክቲስ መውሰድ እንዳለባችሁ ለማሳሰብ ነው። ሌላኛው ማኔጅመንቱ ኮሚትመንት ነው። እኛም የዋዛ አይደለንም ለማለት ነው። ሲምፕሊ ማኔጅመንቱም ፕሮፌሽናሊ እና ኮሚትድ የሆነ ማኔጅመንት እንዳለው ለማሳየት ነው። ስምንተኛው ኮንቲኒየስ ኢቫሉዌሽን ፊድባክ ሲስተም አለ። በየጊዜው ስራዎቻችን እናያለን፣ ስትራቴጂን እናስቀምጣለን። እነዛ ስትራቴጂዎች ምን ያክል አቺቭድ ሆነዋል የሚለውን በየጊዜው እንገመግማለን ማለት ነው። አክቲቭ ኢንጌጅመንቶች አሉ ቦርዶች። እዚህ ጋር አይታችሁ ከሆነ በተለያዩ መድረኮች ላይ የኛ ቦርድ አንድ ሰው ብቻ አይደለም የሚታየው። እዚህ ጋር ፕሬዝዳንቱን ታያላችሁ፣ እዛ ጋር ቫይስ ፕሬዝዳንቱን ታያላችሁ፣ እዚህ ጋር የቦርድ አባላትን ታያላችሁ። and therefore በእያንዳንዱ መድረኮች ቦርዶች አክቲቭ ሆኖ ቅድም ባልኳችሁ ሁላቸውም ፕሬዝዳንት ናቸው በሚል መርህ እንደዚህ ሼርድ ሪስፖንሲቢሊቲ አላቸው፣ በሁሉም መድረኮች ይገኛሉ ማለት ነው። ሌላኛው ከባለድርሻ አካላት ጋር ፖዚቲቭ የሆነ ሪሌሽን ቅድም እንዳልኳችሁ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትን ስም ዳግም ለመመለስ በተለይ ደግሞ ከኢትዮጵያ ንግድና ቀጣናዊ ትስስር ከውጭ ጉዳይ ሚኒስቴር ከሰላም ሚኒስቴር እና ሌሎች ጋር እየሰራ እንገኛለን። ስለዚህ እነኚህን ማየት ትችላላችሁ ማለት በአጠቃላይ our share. So what are the achievements? ጥሩ የሆነ የአድቮኬሲ ስርዓት ማግኘት ችለናል። በተለይ ናሽናል ፒፒዲ ሴክተራል በተለይ ኢዩዲአር ላይ ኢሊሲት ትሬድ ላይ ቢዝነስ ዱይንግ ኢንቫይሮንመንት and ትሬድ ፖሊሲ ላይ እነኚህን ፒፒዲዎች ማዘጋጀት ችለናል። and promoting trade and investments and 14ኛው የኢትዮ ቻምበር ኢንተርናሽናል ትሬድ ፌርን ማዘጋጀት ችለናል successfully and we participated more than enough international trade events and የኤክሳን ኢሜጅ ሪቢልድ ማድረግ ችለናል። የካፓሲቲ ቢልዲንግስ በተለይ ደግሞ ከዴቨሎፕመንት ፓርትነሮቻችን ጋር በመሆን and ሪሶርሶችን ሶሊሳይት ከማድረግ በዚህ 9-8 ወራት ጊዜ ውስጥ ናሽናሊ ፊዚብል የሆኑ ወደ 10 ፕሮጀክቶች ጽፈን ለዴቨሎፕመንት ፓርትነሮቻችን እና ለሌሎችም ሪሶርስ ሶሊሳይት የማድረግ ስራ እየሰራ እንገኛለን። and widening the scope of EXA ቅድም እንዳልኳችሁ የኢትዮጵያ ንግድ ምክር ቤት የዓለም ንግድ ምክር ቤት ስርዓትን በመከተል because we are member of international chamber of commerce and therefore ከሚኒስትሪ ኦፍ ፒስ ጋር ሁነን ንግድ ለሰላም በሚል ፕሪንሲፕል ሰላም ላይ እየሰራ እንገኛለን። and ከሚኒስትሪ ኦፍ ፕላን ኤንድ ዴቨሎፕመንት ጋር በመሆን በተለይ ግሪን ቢዝነስ ላይ ኤክሳ የፒ4ጂ አባል ነው፣ ኢንተርናሽናል አማካሪ ቦርድም አባል ነው። ከሚኒስትሪ ኦፍ ሌበር ኤንድ ስኪል ጋር በመሆን እንደዚሁ በቲቪቲ ካፓሲቲ ቢልዲንግ ላይ እየሰራ እንገኛለን። and corporate social responsibilityያችንን እየተወጣን እንገኛለን ማለት ነው በዛው። and these are our future priorities ኤሪያዎቻችን እነኚህ ናቸው። so የግሉ ሰርፍ የወደፊቱ መጫወቻ ሜዳው የቱ ጋር ነው የሚለውን እኔ አንደኛው ዲጂታይዜሽን አሁን የዓለማችን ትልቁ ትኩረት ሆኗል። ስለዚህ ዲጂታይዝ ማድረግ ኢኖቬሽን የካፒታል ማርኬት ፕራክቲሳችን ግሎባላይዜሽን በተለይ WTO FCFTA እነኚህ በፊታችን ያሉ ስለሆነ ለነኚህ መዘጋጀት አስፈላጊ ነው የሚሆነው። ሂውማን ሪሶርስ ዴቨሎፕመንታችን ጥሩ መሆን መቻል አለበት because ዓለም እየዘመነ ሲሄድ የኛ ሰራተኛ የኛ ኤቭሪቲንግ እንደዚህ መዘመን መቻል አለበት። and green initiative is very important። አሁን EUDR ቡና ላይ ያየነው ነገር አለ። ነገ ምናልባት የኢትዮጵያ አየር መንገድ ግሪን ላይ ካልሰራ የኔ አየር ክልል ውስጥ አያልፍም የሚል አንዱ ሀገር ሊመጣ ስለሚችል ካሁኑ ጀምረን መስራት መቻል አለብን። የኮርፖሬት ሶሻል ሪስፖንሲቢሊቲ ኢሹ እንደዚሁ
ሶ ዋት አር ዘ ዌይ ፎርዋርድ እነኚህን ኮፕ አፕ እንዴት እናደርጋለን ብለን ስናይ ስትራቴጂክ ቲንኪንግ ኢዝ ቬሪ ኢምፖርታንት ኤንድ ካፓሲቲ ቢልዲንግ ኢኒሺዬቲቮቻችን መቀጠል መቻል አለባቸው። ኢንስቲትዩሽንን ቢልድ ማድረግ ጊዜ የሚሰጠው አይደለም። ሲስተም ቲንኪንግ ኢዝ ቬሪ ኢምፖርታንት። አብረን ሲነርጂ ፈጥረን መሄድ በጣም አስፈላጊ እንደሆነ እናያለን። ታንክ ዩ ሶ ማች